ታሪኩ የተረሳው ግብ ጠባቂ። በዓለም እግር ኳስ ታሪክ በፊፋና አህጉራዊ ውድድሮች ከ5 መለያ ምቶች 4ቱን በማዳን ስሙ ተጠቅሶ የምናገኘው የአሁኑ የደቡብ አፍሪካ ብሔራዊ ቡድን ግብ ጠባቂ ሮዊን ዊሊያምስ ነው። ይህ ታሪክ ግን በኢትዮጵያዊ ድንቅ ግብ ጠባቂ ለማ ክብረት የተያዘ ክብረ ወሰን እንደነበር ምን ያህል ሰው ያውቃል? በ1983 ሞሪሸስ ላይ ለአፍሪካ ዋንጫ ማጣሪያ ከ5 መለያ ምቶች 4ቱን አድኖ ኢትዮጵያ ወደ መጨረሻው ለ14ኛው አፍሪካ ዋንጫ ማጣሪያ ከቶጎ ጋር እንድታልፍ ያደረገው ይህ ኢትዮጵያዊ ጀግና ግብ ጠባቂ ለማ ክብረት ነበር። ከሱ ጋር በብሔራዊ ቡድኑ በአጥቂ ስፍራ የተጫወተው ኤርሚያስ ወንድሙ እንደሚናገረው በጊዜው እኔና እሱ ባንጠፋ ኖሮ ለሁለተኛ ተከታታይ ጊዜ ለአፍሪካ ዋንጫ የማለፍ ዕድላችን የሰፋ ነበር። ከቶጎ ጋር ሁሌ ይቆጨኛል፣ ግን ቢያንስ የለማ ክብረት ታሪክ አለመመዝገቡ የእግር እሳት ነው ለኔ ሲል ይናገራል። ሌላው ግብ ጠባቂ ሳቫኖቭ በክለቦች ውድድር 4 መለያ ምቶችን በማዳኑ የተለያዩ መረጃዎች ቢጠቅሱትም የለማ ክብረትን ስም ግን የትም ቦታ ተጠቅሶ አይታይም። ዊሊያም የለማ ክብረትን ክብረ ወሰን ተጋራው መባል ሲገባው አዲስ ታሪክ ጻፈ ተብሎ እስካሁን እየተዘገበ ይገኛል። የኢትዮጵያ እግር ኳስ ፌዴሬሽን ከካፍ ጋር ተነጋግሮ ክብረ ወሰኑ እንዲታወቅ ወይም እንዲስተካከል ማሳሰብ ቀላል ስራ ነው። በኢሜል ማሳወቅ ብቻ ነው የሚጠበቀው። ታሪኩ በባለ ታሪኩ መጠበቅ አለበት፣ ለሀገራችንም ኩራት ነው ሲል በአጥቂ ስፍራ አብሮ የተጫወተው ኤርሚያስ ወንድሙ ይናገራል። ለዚህ ታሪክ አለመመዝገብ ማን ነው ተጠያቂ? የኢትዮጵያ እግር ኳስ ፌዴሬሽን አመራሮች ወይስ የኢትዮጵያ ስፖርት ጋዜጠኞች ወይስ ሌሎች? ባለ ታሪኩ ግብ ጠባቂ ለማ ክብረት አሁን ኑሮውን በአውስትራሊያ አድርጎ ከቤተሰቡ ጋር ይገኛል። እኛም በሃሚንግ ስፖርት በአብይ ዘላለም የተዘጋጀውን ዝግጅት አቀረብንላችሁ። መልካም ቆይታ ይሆንላችሁ።